ይላል መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን። እሺ መጽሐፍ የሚለው ምን እያለ ነው? ሕግ ይቃወማችሁ ነበረ፣ የጥል ግድግዳ ሆኖባችሁ ነበረ። ኢየሱስ ምን አደረገ? በመስቀል ላይ የጥልን ግድግዳ በስጋው አፈረሰ። ማለት በመስቀሉ ላይ ደሙን አፍሶ ዋጋ ከፈለ። እሺ ይሄ ዓላማው ምንድን ነው? ከአይሁድም ከአሕዛብም አንድ ህዝብ ሊያወጣ። ማን ማለት ነው? ቤተ ክርስቲያን አዘ ኔሽን ሊያወጣት፣ አንድ አካል የክርስቶስን አካል ሊያስነሳ። ከአሕዛብም ከአይሁድም የተመረጠች ናት ቤተ ክርስቲያን ወገኖች። ስለዚህ የትእዛዛትን ሕግ ሽሮ የሚል ቃል አለ። የተጻፈውን የዕዳ ጽሕፈት ደመሰሰው። ቆላስይስ 2:13 ደመሰሰው። እርሱንም በመስቀል ላይ ጠርቆ ከመንገድ አስወግዶታል። ለደህንነት ደህንነታችንን የምናነበው ከብሉይ ኪዳን አይደለም፣ አዲስ ኪዳን ነው። የመስቀሉ ስራ ብቻ ነው የሚያድንን። በሕግ ስራ አንድንም። ሺህ የሚቃጠል መስዋዕት ባደርግ ወደ እግዚአብሔር መንግሥት አልገባም። የኃጢአት ስርየት በግ እያረድኩኝ ዶሮ እያረድኩኝ አላገኘውም። ስለዚህ መለየት አለብን። ወይ መስቀሉ ላይ የተሰቀለውን ኢየሱስን እናመልካለን፣ ወይ ደግሞ ሌሊት ዶሮና በግ እያረድን መጋረጃ አድርገን ታቦት ሸፍነን አሁንም ወደ ሕግ እንሄዳለን። ወገኖቼ ሆይ አሁንም በትህትናና በፍቅር ነው የምናገረው። የተጻፈውን በዕዳ ጽሕፈት ደመሰሰው፣ በመስቀል ጠርቆ ከመንገድ አስወግዶታል። ስለዚህ የመዳን መንገድ ኢየሱስ ብቻ ነው። I am the way, the truth and the life. No one comes to the Father except through me. ይህን ነው ጌታ ያለው። እኔ መንገድ፣ እውነት፣ ሕይወት ነኝ። ከእኔ ሌላ ማንም ወደ አብ አይመጣም፣ በሕግ አይመጣም። ስለዚህ መጽሐፍ የሚነግረንን ነው የምነግራቸው። እና ምን አርጉ ነው የምትለን ፓስተርዬ? እንደው የምትሉ ከሆነ ልክ ጳውሎስ እንዳለ እንግዲህ ምን ይሁን ብዬ እኔም ልበል። እንግዲህ ምን ይሁን? ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንስራን አለ ጳውሎስ። አይደለም ወገኖች። እና ነፃ ወጥታችኋል፣ ከአርነት ወጥታችኋል እንደዚህ ስለተባለ ሕግ መፈጸም የለብንም፣ ከሕግ አርነት ወጥተናል ተብሎ ስለተነገረ በውኑ ከዚህ በኋላ እንደፈለገን በኃጢአት እንኖራለንን? ይሄንን ነው አንድ ትክክለኛ መረዳት እንዲኖረን የሚያስፈልግ ነገር እንነጋገር። እሱ ምንድን ነው? ሕግ ምንድን ነው ብዬ ተነጋገርን። ሕግ ያልሆነውንና የሆነውን ነገር ለይተን ማወቅ አለብን። መጽሐፍ ቅዱስ ምን ይላል? እንግዲህ ሕግ ይላል የእግዚአብሔርን የተስፋ ቃል የሚቃወም ነውን ይላል። አይደለም። ሕግ የእግዚአብሔርን የተስፋ ቃል ወይንም ስለ ኢየሱስ የተነገረውን ትንቢት የሚቃወም አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆን ኖሮ በእውነት ጽድቅ ከሕግ በነበረ ነበር። አይደለም። ሕግ ሕያው አያደርግ። ሕግ የተስፋውን ቃል ስለ መሲሁ የተነገረውን የተስፋ ቃል አይቃወምም። ሕግ ኢየሱስን አይቃወምም። መጽሐፍ የሚያስተምረን ይህን ነው። መጽሐፍ እንደሚናገር ምንድን ነው የሚለው? በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ ምን አደረገን ነው የሚለው? አበቃን ነው የሚለው። ፊደል ይገላል፣ መንፈስ ግን ምን ያደርጋል? ሕይወት ይሰጣል። ፊደል ሕግ ምን እንደሆነ በትክክል እንወቀው። ፊደል ይገላል ነው የሚለው። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለ ፊቱ ክብር ያለው የሙሴ ፊት ትኩር ብለው ሲመለከቱት ማየት እስኪሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ይለዋል። ሕግ እንግዲህ ሲጠቀስ በምን ተብሏል? ጽድቅን አያመጣልንም። በሕግ የሚጸድቅ የለም። እንደ መንፈስ ሕግ ሕይወት አይሰጥም። የሞት አገልግሎት ነው። ይህን ነው የሚነግረን፣ የሞት አገልግሎት ነው። እና መጽሐፍ የሚለው ምንድን ነው? ሕጉ ሊያደርገው የማይችለው ነገር አለ እያለን ነው። ሕጉ ሊያደርገው የማይችለው ነገር አለ። ምንድን ነው የማይችለው ነገር? የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም። ሰማችሁኝ? በትክክል የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም። ማንም ሊጸድቅ አይችልም። ኃጢአት በሕግ ይታወቃልና ይላል። ምን ማለት ነው? ሕግ የተሰጠው የባሰ ኃጢአትን ለመግለጥ።
በውስጣችን ያለ ሲንፉል ኔቸር፣ አመፀኝነታችን፣ ውሸታምነታችን፣ ነፍሰ ገዳይነታችን፣ እርኩሰታችን እንዲገለጥ ያደርጋል። በሕግ የሚኖሩ ሰዎች ይሄን ነው ኤክስፖዝ ቢያደርግባቸው። ሕግ ጥቅም አለው። ኃጢአተኛውን ያጋልጠውና ወየው ብሎ ሮጦ ወዴት እንዲመጣ? በክርስቶስ ኢየሱስ ወደ ተገኘው ጸጋ እንዲመጣ። የሕግ ስራው ይሄ ነው አሉ። መጽሐፍ ቅዱስ የሚነግረን በገላትያ 2:16 ላይ ካወጣችሁልን ደስ ይለናል። 2:16 ያለው ላነብላችሁ። እንደዚህ ይላል። ኦኬ ከቁጥር 15 ጀምሮ አንተም እኔም ከአይሁድ ወገን መወለዳችን የማይካድ ነው ይላል። ኃጢአተኞች ከሚባሉ ከአሕዛብ ወገን አይደለንም ይልና ስለ አይሁድነት ነው የሚናገረው። ቁጥር 16 ይሁን እንጂ እኛ የክርስትናን እምነት የተቀበልን አይሁድ መጽደቅ የሚቻለው ኢየሱስ ክርስቶስን በማመን እንጂ የኦሪትን ሕግ በመጠበቅ እንዳልሆነ አሳምረን እናውቃለን። እኛም እግዚአብሔር በእምነት እንጂ የኦሪትን ሕግ በመጠበቅ እንደማያድነን በመገንዘብ እምነታችንን በክርስቶስ ላይ ጥለናል። ማንም ሕግን በመጠበቅ ሊድን አይችልምና። ይሄ መሰመር ያለበት የእግዚአብሔር እውነት ነው። ስለዚህ በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ይሄ አይሁዳዊው ጳውሎስ ነው የሚናገረው። ሃሌሉያ! ሥጋ የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን አይሁዶች በሕግ ሥራ ሳይሆን በክርስቶስ በማመን እንጸድቃለን። ስለዚህ መዳኛው መንገድ ጽድቁ ያለው በኢየሱስ ነው እንጂ በሕግ ሥራ አይደለም። ጳውሎስ ስለዚህ ነው ገላትያ 2:21 ወረድ ብላችሁ ምን ብሎ ይናገራል? የእግዚአብሔርን ጸጋ አልጥልም። ምን ማለት ነው? የምጸድቀው በዛ ነው። ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። አያችሁ፣ በተለይ ጌታ ክርስቶስን የተቀበልን ሰዎች ለመጽደቅ በሕግ በኩል ስንጣጣር ኢየሱስ አያስፈልገንም። ኢየሱስ አያስፈልገንም ማለት ነው። ጽድቅ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ እና ጳውሎስ ምን አለ? ውሳኔ ያስተላለፈ የእግዚአብሔርን ጸጋ አልጥልም። ወንድሜ መዳን ያለው መጽደቅ ያለው በክርስቶስ ብቻ ነው። በራሴ ሥራ አልችልም። ዛሬ አንዱን ሕግ ብጠብቅ ነገ ሌላውን አፈርሳለሁ። ወገኖች መጽሐፍ የሚናገረው ይህንን ነው። ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ገላትያ 3:11 ሃሌሉያ! ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። ከዚህ የተነሳ ስለ ደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ አድርጎ ዛሬ የመስቀለት ዛሬ ምሳሌ በኃጢአት ምክንያት ልኮ አድርጓል። እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይላል። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሠራው ሥራ ይሄን ነው። ከሥጋ የተነሳ ስለደከመ ለሕግ ያልተቻለው በሕግ ሰው ሞክሮ ስላቃተው ማንም መዳን ስላልቻለ ኢየሱስ ክርስቶስ በመስቀል ላይ ወጣና ኃጢአት አልሰራም፣ በደል የለበትም፣ ነውር የለበትም፣ ንጹሕ የእግዚአብሔር በግ ልክ በቀራንዮ መስቀል ላይ በሞተበት በተሰዋበት ሰዓት ላይ ኃጢአትን በሥጋው ኮነነ። በኃጢአት አንድ እንኳን ስለ ኃጢአት የሚከሰስ ነገር ኢየሱስ አልነበረበትም። ፍጹም ሰው ሆኖ በምድር ተመላለሰ። ፍጹም አምላክ። ወገኖቼ ሆይ ሕግ ሊያደርግ የማይችለው ሊያጸድቀን አይችልም። እንግዲህ ወንድሞቹ አለ ጳውሎስ በእርሱ በኩል የኃጢአት ስርየት እንዲነገርላችሁ በሙሴ ሕግ ትጸድቁ ዘንድ ከማይቻላችሁ ሁሉ ያመነ ሁሉ በእርሱ እንዲጸድቅ በእናንተ ዘንድ የታወቀ ይሁን። በቃ ይለይላችሁ። በሙሴ ሕግ ልትጸድቁበት አትችሉም። ያመነ ብቻ ይጸድቃል። በማ? በኢየሱስ ያመነ፣ በእርሱ ያመነ ይጸድቃል። ሐዋርያት ሥራ 13:39 ይሄን ነው የሚናገረው። እንግዲህ ወንድሞች የኃጢአት ይቅርታ ቢገኘው በማን ነው ማለት ነው? በኢየሱስ ክርስቶስ በኩል በመሆኑ እንደ ተሰበከላችሁ ወቁ ማለቱ ነው። በእርሱ የሚያምን ሁሉ በሙሴ ሕግ በኩል ማግኘት ያልተቻለውን ጽድቅ ያገኛል። ኢዚ ዌይ። በቃ ሁሉ ሰው አቅቶታል። እግዚአብሔር ስታንዳርዱን በክርስቶስ ኢየሱስ ከፈለ። ኢየሱስ ስራችንን ሰራና በቃ አሁን ማለፊያው መንገድ እምነት ብቻ ሆናል። ጀስት በቃ ይሄው የተሰቀለውን ኢየሱስ ልክ ያንን የተሰቀለውን
እባብ ተመልክተው በምድረ በዳ የናሱን እባብ ተመልክተው ያየ ሰው ሁሉ ሰውነቱ ዳን። አቀልለው። ሙሴ ለእያንዳንዳቸው እጅ አልጫንም ወይንም ውሃ አልረጨባቸውም። ያ ሁሉ ሚሊየን ህዝብ እንዴት ይሆናል? በቀላሉ ዊዝን ሰከንድ ምን ማድረግ ይችላሉ? ዞር ብለው ልክ ሲመለከቱ ከሰውነታቸው ላይ የእባቡ መርዝ ይመክን ነበረ። ልክ እንደዛ ኃጢአት ከኛ ላይ የሚነሳው የተሰቀለውን ኢየሱስን ስንመለከት ነው። ክብር ለበጉ ይሁን፣ ክብር ለመድኃኔዓለም። አሜን አሜን። ስለዚህ እነዚህን ነገሮች ልናውቅ ይገባል። አንድ ነገር ላሳያችሁ። ስለ ሕግና ስለ ጸጋ በቤተ ክርስቲያን ስሁት የሆኑ አመለካከቶች አሉ። እነዚህ ስሁት የሆኑ አመለካከቶችን ተራ በተራ ላሳያችሁ ፈልጋለሁ። የመጀመሪያዎቹ አይነት ሰዎች እነዚህ ስርዓት አልበኞች ናቸው። በቃ እኛ ከሕግ አርነት ወጥተናል ብለው ዝም ብለው በኃጢአት የሚፋንኑ ሰዎች ማለት ነው። ሁለተኞቹ ደግሞ ወግ አጥባቂዎች አሉ። ሪቹዋሊስቲክስ፣ በቃ ሪቹዋል ይወዳል፣ ወግ ያጠብቃል። በተለይ በኢትዮጵያና በኤርትራውያን መካከል የሚታየው ኢቭን ኢቫንጀሊካል ቸርቾች የምንባለው አኗኗራችን፣ አምልኮ ስርዓቶቻችን ሳይታወቁ ወደ ወግ አጥባቂነትና ወደ ስርዓት ሁለቱንም ኤክስትሪም ትመለከታላችሁ። ስርዓት አልበኞች ታላችሁ። ከሕግ ተፈተናል እና ከሕግ ስለተፈታን ኃጢአት እንስራ፣ ሄደን ሰው እንግደል፣ ሄደን የሰው ንብረት እንስረቅ ማለት አይደለም። ወግ አጥባቂዎች ደግሞ አሉ። ሪቹዋሊስቲክ የሆኑ ሰዎች አሉ። ከሚገባው በላይ ክርር አድርገው እውነትን ብጥስ ሊያደርጉት የደረሱ ሰዎች አሉ። ሌሎች ደግሞ ገላታውያኖች አሉ። እነዚህ ገላታውያን የምንላቸው ዲስ ጋሌሽያንስ አሁን የምንማረው ወደፊት እሱን ነው። ጋሌሽያን ሰዎች ምን አይነት ሰዎች ናቸው? እነዚህ በቃ በአንድ ወቅት ኢየሱስን አይተውታል። በአንድ ወቅት የመጸጋ ነገር ገብቷቸዋል። በኋላ ባክስላይድ ያደረጉ፣ ወደ ኋላ ተመልሰው ወደ ሕግ የተመለሱ፣ አሁን ተመልሰው ስለ ታቦት ያወራሉ። ስለ ታቦትን እናክብረው፣ እንደዚህ እናርገን፣ እንስገድ፣ እንደዚህ በል፣ እዛ እንሂድ፣ እዛ ጠበል እንሂድ፣ እንደዛ እናርገን። ይሄ ሪቹዋሊስቲክ ወደ ሆነ ነገር የተመለሱ ሰዎች አሉ። ገላታውያን እንላቸዋለን። መጽሐፍ ቅዱስ የሚለውን ነው። አስቀድሜ እንደተናገርኩ በአክብሮት ነው የምናገረው። አንዳንዶችም እንደሚያደርጉ ገላታውያን አንዱ ስርዓታቸው ምንድነው? ይመለሱና ቀናትን ወደ ማክበር፣ ሰንበቴ ኢየሱስ ነው ብያቸዋለሁ። ኢንስቴድ ኤቭሪ ሳተርዴይ እግሬን ታጥቤ ቡና ሳልጠጣ እንደዚህ እያረኩኝ መጽሐፍ ቅዱስ ብቻ እያነበብኩኝ ቀኑን ማክበር አለብኝ የሚሉ ሰዎች አሉ። this is Galatianism። ስለ ሕግና ስለ ጸጋ በቤተ ክርስቲያን የሚታዩት እነዚህ ሶስት ኤክስትሪሞች ናቸው። ኤክስትሪም ወይንም ደግሞ በጣም መስመር የወጣው ነው። እነዚህ ስርዓተ አልበኞች ባልኳቸው በእነሱ ላይ ትንሽ ይንፈሳይዝላል። እነዚህ ሰዎችን ጳውሎስ ሲናገር ቲቶ ላይ ሄዳችሁ ምዕራፍ 1 ቁጥር 16 አካባቢ ላይ እግዚአብሔርን እንዲያውቁ በግልጥ ይናገራሉ ይላል። ጥቅሱን ካወጣችሁልኝ። ዳሩ ግን የሚያስጸይፉና የማይታዘዙ ለበጎ ስራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። እነዚህ ስርዓት አልበኞች ናቸው። በጸጋ ድነናል ብለው በስራ ጌታን የሚክዱት፣ በበጎ ስራ ሳይሆን በጎ ስራ ማይሰሩ፣ የጽድቅን ስራ ማይሰሩ፣ በጽድቅ በኢየሱስ ጽድቅ እንዳልዳነ ሰው የሚሆኑ እና መጽሐፍ ቅዱስ በይሁዳ 4 ላይ ስለ እነዚህ ሰዎች ሲናገር ምን ይላል? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልከው ገብተዋል አለ። እንደው በይሁዳ መልእክት ላይ ሾልከው ገብተዋል። ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ድርገመው፣ በመካከላችን ሾልከው ገብተዋል። ኃጢአተኞች ናቸው። የአምላካችንን ጸጋ፣ ይሄ በክርስቶስ ኢየሱስ ያለው መዳን ሊያንን ለላይሰንስ አድርገው ተጠቅመውበታል። ኃጢአት ለመስራት በሴሰኝነት ለውጠውታል። ንጉሳችንና ጌታችን ብቻውንም ያለው ኢየሱስ ክርስቶስን ይክዳሉ። ይሲ ኤክስትሪም እንደሚሄዱ እነዚህ ስለ ስርዓተ አርበኞች፣ ስርዓት አልባዎች ስለ እነሱም ይናገር። ስለ ወግ አጥባቂዎች ወይም ደግሞ እነዚህ ሪቹዋሊስቲክ ብያልኳቸው የሙሴን ሕግ ለመዳን ወሳኝ ነው ብለው ሙጥኝ ያሉ ሰዎች ናቸው። አንዳንዶች ይላል ጳውሎስ ሲናገር፣ ቅርታ ሐዋርያ ሥራ 15 ላይ ቁጥር 1 ላይ ሉቃስ ሲናገር ከይሁዳ ወረዱና ይላል እንደ ሙሴ ስርዓት ካልተገረዛችሁ አትድኑም ብለው አሏቸው። ከዛ ወንድሞችን እንደዚህ እያሉ ሲያስተምሯቸው ረብሻ ተነሳ። ጳውሎስ በሰበከበት ሰፈር ሁሉ እየሄዱ የጸጋን ወንጌል በክርስቶስ በደሙ መዳን ያለውን ወንጌል እየሰበከ ጳውሎስ በሄደባቸው ሰፈሮች ሁሉ እነሱ እየተከተሉ ኖ ጥሩ ነው ኢየሱስን ማመናችሁ፣ ግን ፕላስ ጨመሩበት፣ ካልተገረዛችሁ ግን አትድኑ።
መዳን ከፈለጋችሁ መገረዝ አለባችሁ። ከብሉይ ኪዳን ሙጥኝ ብለዋል። መላቀቅ አልፈለጉም። አልፈርድባቸውም። ይኖዋይ የለመድነውን ነገር መልቀቅ አንፈልግም። በሀገራችን ተረት አለ፣ ካልለመዱት መልአክ የለመዱት ሰይጣን ይሻላል ይባላል። አያችሁ፣ የለመድነው ሰይጣንም ቢሆን እንኳን መላቀቅ የማንፈልግ ህዝቦች ሆነናል። ወገኖች ሆይ የመዳን መንገድ የመስቀሉ ስራ ብቻ ነው። ኢየሱስ ሰርቶ ፈጽሞታል። አቀለለው እያልኳችሁ ነው እኮ። ሶፊስቲኬትድ የሆነ ነገር አይደለም ጌታ ያደረገው። ይሄን አድርግ፣ ይሄን ፈጽም፣ ይሄን አምጣ፣ ይሄን አድርግ፣ ብዙ ነገር አድርግ ብሎን አይደለም። ጠንቋይ እንኳን ሲፈውስ ምንድነው ሰው ሲመጣ እሱ ጋር መጀመሪያ እዚህ ግንባሩ ላይ ቦቃ የሆነ እዚህ ጋር ጥቁር ያለው እንዲህ አይነት በግ እንዲህ አይነት ዶሮ አበሳ ገብስማ አምጣ ምናምን አምጣ ብሎ አበሳ ሳይቷቸው ነው ሰዎችን አመላልሶ ነው። ወደ ኢየሱስ ስንመጣ ምንም አልጠየቀን። ባንተ አምናለሁ፣ ኃጢአቴን ይቅር በለኝ፣ ሸክሜን እንካ ስንለው አዳነን። አልከፈልን፣ ምን አላልን፣ ተከፈለልን በነፃ። ምን ዘምረው ምናመልከው ምናገለግለው ለዚህ ብቻ ነው እንጂ የኛ ብርታት አይደለም። በእኛ የሚገለጠው ጸጋ ኢቭን የጸጋ ስጦታዎች እንኳን የጌታ ናቸው። ዛሬ ሰዎች በተሰጣቸው የጸጋ ስጦታ ላይ የሚፋንኑበት አንዱ ምክንያት የጸጋው ሚስጥር ስላልገባቸው ሊሆን ይችላል። ወገኖች ሆይ ግርዛት ያድን መጠመቅ አለመጠመቅ አይደለም የሚያድነው። ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ የሚናገረው። ያላመነ ግን ይፈረድበታል ነው የሚለው። በመስቀል ላይ የተሰቀለ ወንበዴ ተጠምቆ አይደለም የዳነው፣ አምኖ ነው የዳነው። ይህን ስል ጥምቀት አያስፈልግም ማለቴ አይደለም። ነገር ግን ጥምቀት በሕይወት ላለ ሰው ጽድቅን ሁሉ እንፈጽም ዘንድ ይገባናል ይላል መጽሐፍ ቅዱስ። ስለዚህ ወግ አጥባቂዎች አሉ። ይሄ አንዱ ስሁት አመለካከት ነው። ካልተገረዛችሁ አትድኑም ይሉ የነበሩ ሌላዎቹ በገላትያ ላይ ከምናየው እነዚህ ጋላቲያንስ የምንላቸው የሙሴ ሕግ ፕላስ ጸጋ፣ በቃ ኢየሱስ ፕላስ ሞሰስ ወይንም ደግሞ ሎ ፕላስ ግሬስ። በሁለቱም ነው ምንድነው ሕጉን የሙሴን ሕግ እንጠብቃለን፣ ጸጋ እናደርጋለን፣ በጸጋ እንድናለን። እንደሱ አይደል። ለመዳን ሙሴ አያስፈልገኝም፣ ለመዳን ኢየሱስ ብቻ ነው የሚያስፈልገኝ። ከዳንኩኝ በኋላ ግን በላይ ላይ ከታተመው የጽድቅ መንፈስ የተነሳ በልቤ ጽላት ላይ የተጻፈ ሕግ ስላለ ሕግ ከሚጠይቀው በላይ እናደርጋለን። ለምሳሌ የወደቀ ዋለት አንስተን እንሰጣለን። የእናንተን አላቅም። ፖሊስ ጣቢያ ሄጄ ብዙ ጊዜ ሰጥቻለሁ። የዋለቶች የወደቁ መታወቂያዎች፣ ገንዘብ ያለባቸው ምናምን ወስደን እንሰጣለን ለፖሊስ ጣቢያ። ይህንን የምናደርገው ወደ ኪሳችን ማስገባት መስረቅ ሆኖብን አይደለም። ነገር ግን ውስጣችን ሕግ አለ፣ ያንተ አይደለም። የሌላው ሰው ሐዘን ነው ዛሬ ገንዘቡ ስለጠፋበት። አንተ እሱ አዝኖ አንተ እንዴት ባገኘው ደስ ይልሃል? ጊቭ ኢት ባክ። አንዳንድ ሰዎች አላደለም ገንዘብ ከየት የሚምጣ ይላል። ደፋር ሰባኪዎች ድራግ ዲለር ቢሰጠኝ ገንዘብ በቃ ለእግዚአብሔር ክብር ጠቀም ነው። አልፈልግም፣ ከሌባ አልቀበልም ነው። የደም ገንዘብ ነው፣ የጥፋት ገንዘብ ነው፣ የኃጢአት ገንዘብ ነው። ወደ መባ ውስጥ አይገባም ብሎ አይሁዶች እንኳን ወደ መባ ውስጥ አላስገቡትም። ሰው ያለቀሰበትን የሰው ገንዘብ ወስዶ ሰው እንዴት ደስ ይለዋል? ሰው አንዱን እና እንደ ክርስቲያን ስታንዳርዳችን ከፍ ያለ ነው ልላችሁ ነው። አንሰርቅም፣ የወደቀን ብናገኝ አንወስድም፣ ለሚገባው ለባለቤቱ እንመልሳለን። እና ጥሩ ላፕቶፕ መንገድ ላይ ወድቆ ባገኝ ይሳል አንድ ጊዜ አንደን ስጠው፣ መልሰ ስጠው ተባለ። ስጥ፣ ፈልግ፣ ለፖሊስ አስረክብ። ወይንም ደግሞ እንደ ሕጉ አንዳንድ ሀገሮች ላይ የተለያየ ሕግ አለ ግን የአዲስ ኪዳን ሕግ የላቀ ነው። እሺ ወደ ሴት ያየ የተመለከተም አመንዝሯል ይላል። በአካል ሄዶ ከሴት ጋር የተኛ አይደለም አመነዘረ የሚለው አዲስ ኪዳን ስታንዳርዱ ከፍ ብሏል። የህሊና ሕግ ነው። መንፈስ ቅዱስ በውስጣችን ሕጉ በውስጣችን አለ። በልባችን ሰው ስንጠላ እንኳን ይወቅሰናል። እንኳን በአፋችን ተገልጦ በልባችን ሰው ስንቀየም እንኳን ወዲያው መንፈስ ቅዱስ ይወቅሰናል። ይሄ ነው የመንፈስ ሕግ የምንለው። ገላታውያን የገላትያ አስተማሪዎች ወይንም ደግሞ እነዚህ ሐሰት መምህራን አንዱ የሚያስተምሩት የመገረዝ አስተማሪዎች የሙሴን ሕግ ጠብቆ ፕላስ ደግሞ ጸጋውንም ያዙ የሚሉ ናቸው። አያድንም፣ ሁለቱ አይቀላቀልም። አንፈልግም። መስቀሉ ስራውን ሰርቶ መጋረጃው ተቀዷል። በጌታ በኢየሱስ ክርስቶስ ስም መጋረጃው ተቀዷል። ከዚህ በኋላ አንዳንድ አስተማሪዎች አሉ፣ እዛ ቦታ እንዲህ ተገኘ፣ እዛ ቦታ እንዲህ ፈለቀ፣ እዛ ቦታ እንዲህ ተገኘ። አረ በጌታ በኢየሱስ ክርስቶስ ስም
እንዴ ጴንጤውም ልክ እዛ ቦታ ላይ እንዲህ አይነት ጠበል ፈለቀ ብለው ሰዎች እንደሚሄዱት አይነት እዛ ቤተ ክርስቲያን ፈዋሽ መጣ፣ ወደ ሰውየው ነው የሚሮጠው፣ እዛ ወደ ሰው ነው የሚሮጠው። አረ ኢየሱስ ክርስቶስ ሰርቶ የጨረሰው ነው። ወደ ክህነት ነው። እግዚአብሔር ፓስተር ሳንሆን ወንጌላዊ ሳንሆን ተራ አማኞች ሆነን በሕይወታችን የሰራቸው ብዙ ነገሮች አሉ። ካህናት ሳንሆን ክርስቲያን ሆነን በመስቀሉ ላይ ከተሰራው ስራ የተነሳ ያመኑት እነዚህ ምልክቶች ይከተሏቸዋል ነው ያለው እንጂ ፓስተሮች፣ ወንጌላውያን፣ ነቢያቶች፣ ሐዋርያቶች እነዚህ ይከተሏቸዋል አላለም። ያመኑት አንተን ማለት ነው፣ አንቺን ማለት ነው። ክብር ለእግዚአብሔር። ሰዓቴን ልመልከት፣ የሚገርም ነው። ክብር ለእግዚአብሔር ይሁን። ስለዚህ አሁን እየተነጋገርን ያለ ነው ምንድን ነው? በክርስቶስ ጸጋ ከዳንን በኋላ በመንፈስ ጀምራችሁ ገላትያ ላይ ይህን ጥቅስ በተለይ ላውጣና ባሳያችሁ ደስ ይለኛል። እንደዚህ ይላል፣ ተመልከቱ። ይህን ብቻ ከእናንተ እንድማር ወዳለሁ። እናንተ የገላትያ ሰዎች ማለቱ ነው። በሕግ ሥራ ወይም ከእምነት በሆነ መስማት መንፈስን ተቀበላችሁን? ማለት መንፈስ ቅዱስ የተሰጣችሁ ሕግ ስለፈጸማችሁ ነው? እንዲህ ማታስተውሉ ናችሁ? በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ ማለት ወደ ሕግ ስለተመለሱበት ነው። ተመልከቱ የሚቀጥለውን ጥቅስ ገላትያ ላይ በክርስቶስ ጸጋ፣ አሁንም ተመልከቱ፣ አንደርላይን እንዳል ጸጋ the grace of God እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል። ልዩ ወንጌል የሚለው ሁለት ቃላቶች ላሳያችሁ ሞክራለሁ በኋላ ላይ። እንዲህ ፈጥናችሁ እንዴት እንዳለፋችሁ እደንቃለሁ። እርሱ ግን ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣመሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሆን ብሎ ይነግረናል። ምን እያለ ነው ጳውሎስ? በመንፈስ ጀምራችሁ እናንተ የገላትያ ሰዎች፣ እረ ንገሩኝ እስቲ፣ ለመሆኑ መንፈስ ቅዱስን የተቀበላችሁት የአይሁድን ሕግ ስትከተሉ ነው? እናንተ ተመልሳችሁ ወደ አይሁድ ሕግ የምትሄዱት? ኢየሱስ እንደተሰቀለ ሆኖ እኮ ትመለከቱ። ምንድነው አዚም ያደረገባችሁ? የመንፈስ ቅዱስን ኃይል በሕግ ሥራ ውስጥ ሆናችሁ አትሞሉም። ቅባት በሕግ ሥራ ውስጥ የለም። ቅባት የመንፈስ ቅዱስ ኃይል፣ የጸጋ ስጦታዎች ኦፕሬት የሚያደርጉት በአዲስ ኪዳን ውስጥ ነው፣ በክርስቶስ ባመኑት ውስጥ ነው። ወገኖች በኦሪት ሕግ እየተመላለሳችሁ የመንፈስ ቅዱስ ሙላትን ልትለማመዱ እንዳትሞክሩት፣ አይሰራም። በዛ በመንፈስ ጀምራችሁ አሁን በስጋ ትጨርስ ትፈጽማላችሁ ያለው ምንድን ነው? በስጋ የተባለው አሮጌውን ሕግ ነው፣ የሙሴን ሕግ ነው የሚናገረው። በክርስቶስ ጸጋ ከጠራችሁ ይላል ከእርሱ ወንጌል ወደ ልዩ ወንጌል። ሄትሮስ ማለት ለምሳሌ አፕል ኤንድ ኦሬንጅ ወይንም ደግሞ ምን ልበለው ስንዴና በቆሎ ብዬ ልበለው። ልዩ ወንጌል ሄትሮስ ነው። አሎስ ለምሳሌ አንደኛው አሎስና ሄትሮስ የሚል ቃል አለ። ሄትሮስ ማለት በአይነቱም በመልኩም በተፈጥሮም ልዩ የተለያየ ነው። አሎስ ማለት ለምሳሌ ይሄ ውሃ ነው፣ ሌላ ውሃ ባሳያችሁ ሁለቱም ውሃ ነው፣ ግን ዲፍረንት ፓኬጅ አለው፣ ልዩ ልዩ መያዣዎች አሉት። ልዩ ወንጌል ብሎ ሲናገር በምኑም ከክርስቶስ ያልሆነ ወገኖች፣ በምንም ከእግዚአብሔር መንግስት ያልሆነ ጸጋንና ሕግን የቀላቀለ የተፈወሰ ወንጌል አይደለም። ኦሪት አይደለም። ወይ ኦሪት ሆኖ ቢለይለት ይሻላል፣ ወይ ወንጌል አይደለም። የተደባለቀ ነው። ኦሪቱም አለበት፣ ወንጌሉም አለበት። ጳውሎስ ይሄንን ነው ማናዚህ ማረጋላ እኛ ከሰበክንላችሁ ወንጌል ሌላ ከዚህ የክርስቶስን መስቀል ከፍ ከሚያደርግ በደሙ ከመዋጀት መዳን በኢየሱስ ነው ከሚለው ወንጌል ሌላ እኛ ከሰበክንላችሁ ወንጌል ሌላ የሚለይ ወንጌል ቢሰብኩላችሁ የተረገመ ይሁን። ኢቭን መልአክ እንኳን መጥቶ መልአክ ገለጠልኝ የሚል ሰው ቢኖር መልአኩም እንኳን ሌላ ከኢየሱስ ሌላ መልአክ ነኝ ብሎ ቢሰብክ እንኳን የተረገመ ይሁን ነው። ዋው! ያን ብቻ አይደለም፣ እኔ ራሴ ተመልሼ ሌላ ወንጌል ብሰብክላችሁ የተረገምኩ ልሆን ነው እያለ ጳውሎስ ያለው። ወገኖቼ ሆይ ኢየሱስ ብቻውን ያድናል። የመዳን መንገድ በሌላ በማንም የለም። ጽድቅ በክርስቶስ ኢየሱስ ነው የምንለው ነው። እስኪ ደጋግሞ በማስተማር አምናለሁኝ። አንዳንድ እውነቶችን ላሳያችሁ እፈልጋለሁ። ሕግና ጸጋን አነጻጽረን እንመልከት። ሃሌሉያ። እሺ፣ ስለ ሕግና ስለ ጸጋ ስንነጋገር በመደብ አድርጌ ላሳያችሁ። ሕግ በሙሴ ተሰጠን ይላል መጽሐፍ ቅዱስ።
እንደገና ደግሞ ሕግ በሙሴ ተሰጥቶ ነበርና ቀጥሎ የምታዩት ጸጋ በማን ተሰጠን? በክርስቶስ ኢየሱስ ተሰጠን። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይለናል ዮሐንስ። ቀጥለን እንመልከት። ሕግ የሰውን ስራ ያሳያል። ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ ምን ብሏል? አትግደል ብሏል። ኦኬ ጸጋሳ? ጸጋ ደግሞ የክርስቶስን ስራ ነው የሚያሳየው። በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሱ ስራ ማለት ነው በሕይወት ይነግሳሉ። ሕግ ይገድላል መጽሐፍ እንደሚያሳየን፣ ጸጋ ግን ሕይወት ይሰጣል። ሕግ የሰውን አፍ በእግዚአብሔር ፊት ይዘጋል ማለት ኮንፊደንስ እንዳይኖረው ያደርጋል። ነገር ግን ጸጋ በአዲስ ኪዳን አፍን በእግዚአብሔር ፊት በምስጋና እንዲሞላ ያደርገዋል። የጸጋ ወንጌል የምንለው ይህንን ነው። ስለዚህ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት በማለት ለስሙ የሚመሰክሩ የከንፈሮች ፍሬ በእርሱ እናቅርብለት የተሰራልን ሰዎች ነን ማለት ነው። ቀጥዬ ስለ ሕግና ስለ ጸጋ ልቀጥል። አሁንም ሕግ በራስ ያመጻድቃል። በጣም በሕይወታችን ላይ አንዱ ልንጠነቀቅበት የሚገባው ነገር ይሄ ነው። በሕግ ስንመላለስ ኮናኞች ነው በቃ ሌላ ምንም መሆን አንችልም። እና መጽሐፍ የሚናገረው ይህን ነው። መጽሐፍ ቅዱስ ላይ ቀራጩና ፈሪሳዊው በቤተ መቅደስ የሆኑትን ታሪክ ታስታውሳላችሁ አይደለም? እንደዚህ ፈሪሳዊ ስላልሆንኩ እንደዚህ ቀራጭ ስላልሆንኩኝ አመሰግናለሁ ነው እኮ ያለው ሲመጻደቅ። ሕግ ይሄንን ነው የሚያደርገው። ጸጋ ግን በክርስቶስ ጽድቅ ነው የሚያስመካው ወገኖች። ጳውሎስ ይህንን ነው በቃ ስለ ክርስቶስ እውነት፣ ስለ ጌታ እውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ፈሪሳዊነቴን አልመካም፣ አይሁዳዊነቴን አልመካም፣ መገረዜ አያስመካኝም። በቃ ይህንን ነገር ብሎ በቃ በክርስቶስ ጽድቅ ብቻ ይመካል። እንደ ጉድፍ ቆጥረዋለሁ ነው የራሴን ጽድቅ ማለት ነው። የሚቀጥለው ላሳያችሁ ስለ ሕግና ስለ ጸጋ። ይቅርታ፣ ሕግ የመክሰስ አገልግሎት ነው ያለው። መጽሐፍ የሚናገረው የኩነኔ አገልግሎት ክብር ከሆነ ይልቁንም የጽድቅ አገልግሎት በክብር አብዝቶ ይበልጣል። የጸጋውን ተመልከቱ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘ፣ እርሱም የበደላችን ስርየት። እየቀጠልን ስንሄድ በጣም ብዙ ሬፈረንስ ልሰጣችሁ ይችላለሁ። ጸጋ ከአብ ጋር ያስታርቀናል። ያያችሁ ተመልከቱ። ሕግ ደግሞ በድንጋይ ጽላት ላይ ተጻፈ፣ ይሄኛው ደግሞ በልቦናችን ተጻፈልን። ቶሎ እንደሄድኩኝ ይገባኛል። ትንሽ ታገሱኝ፣ ሰዓት እየሄደብኝ ስለሆነ ነው። ሕግና ጸጋን አነጻጽረን ስንመለከት አሁንም ሕግ በኃጢአት ላይ ጉልበት የለውም፣ አቅም የለውም። አታደርግ ይላችኋል እንጂ ካደረጋችሁ በኋላ ማውጫ የለውም እና ይህን ነው የሚናገረው። ስለዚህ ምንም ጉልበት አይሰጣቸውም። ሌላስ? ሕግ ጸጋ ግን ከኃጢአት ይበረታል፣ ከኃጢአት እጅ ፈልቅቆ ያወጣናል። ጸጋ ሕግ ግን ከኃጢአት አያድነንም፣ አያስመልጠንም። ኦኬ ልቀጥል። ሕግ የማገድ ስርዓት ነው፣ የመከልከል ስርዓት ነው። አትንካ፣ አትቅመስ፣ አትይ እንደዚህ ነው የሚለው እና ይሄ የማገድ ስርዓት ነው ያለው። ጸጋ ግን የሞገስ ስርዓት አለው። ሕግ በድንጋይ ይወግራል፣ ጸጋ ይቅር ይላል። ሕግ በጉ ለኃጢአት ይሞታል፣ ጸጋ እረኛው ለበጎቹ ይሞታል። ዛሬ እንደሆነው ስለ ሕግና ጸጋ እየተማረ ስንሄድ ሕግ በእምነት የተመሰረተ አይደለም። ሕግ ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏል ይላል። ተመልከቱ፣ ጸጋ በእምነት ላይ የተመሰረተ ነው። ጸጋው በጥበብ በአእምሮ ሁሉ አበዛልን ይላል። እየቀጠለን እንሄዳለን። ሕግ ነፃ ሊያወጣ አይችልም፣ ጸጋ ነፃ ያወጣናል። ሕግ ብቃት የለውም፣ ጸጋ ያጸድቀናል። ሕግ አያጸድቀንም። ጸጋ ማለቂያ የለውም፣ ሕግ ፍጻሜ ያለው እያለን ብዙ ነገሮች ማየት እንችላለን። ወደ ሰዎች ሕይወት ልውሰዳችሁ እና በጸጋ የሚመላለስና በጸጋ ማይመላለስን ሰው ልናገርና ልጨርስ። ትንሽ ታገሱ። በጸጋ የሚኖርና በጸጋ ማይኖርን ሰው ልዩነቱን ላሳያችሁ። በሁለት ኮለም ላድርግላችሁ እና ተመልከቱ። በሕግ የሚመራ ሰው ሁሉንም መጠበቅ አለብኝ። ሕግጋትን በሙሉ ግትርነት ያለበት ሰው ይሆናል። በጸጋ ያለ የሚመላለስ ሰው ግን የሕግ ሁሉ ፍጻሜው በሆነው በፍቅር ይመላለሳል። ስለዚህ ሲከስ ሲኮንን የምታዩት ያንን ነው እና ለሕግ ያላቸው አመለካከት ልዩነቱ ያ ነው። ያ በፍቅር ይኖራል፣ ይሄ ደግሞ ሁሉንም ሕግ እጠብቃለሁ ይላል። ይሄኛው ደግሞ አዲስ ፍጥረት ነኝ ይላል። አንድ ላይ እንትን ልበለው፣ ራስን በሚመለከት ራሳቸውን የሚመለከቱበት አይን ስትመለከቱ
በሕግ ያለ ሰው አዲስ ፍጥረት ነኝ ይላል። ሕግን መጠበቅ እችላለሁ ይላል። ሕጉ ለእግዚአብሔር እንድኖር ያስችለኛል የሚል ነው። እውነትን እንነጋገር ካለ ግን አዲስ ፍጥረት ነኝ ይላል። ይሄኛው በጸጋ ያለው ሕግን መጠበቅ አልችልም ነው የሚለው። ምክንያቱም ማንም አይችልም። በፊደል ሳይሆን በመንፈስ በመታመን እለወጣለሁ ይላል። ይህ ማለት ብዙዎች በኩነኔ ውስጥ የሚኖሩት በተከሰሰ ማንነት የሚኖሩት ራሳቸውን በተመለከተ የሚያዩበት አይን ነው። ስለዚህ በሕግ የሚመራ ሰው በጣም ውስን የሆነ ፕራክቲካል መረዳቶች አሉት። ሙሉ ለሙሉ የለውም ማለት አንችልም። ይሄኛው ግን በጸጋ የሚኖር ሰው ግን በምሪት፣ በኃይል፣ በመነቃቃት በመንፈስ ቅዱስ ኃይል ተደግፎ ይኖራል። መንፈስ ቅዱስ ሲደግፈው ታያላችሁ። በሕግ ለሚመላለስ ሰው መንፈስ ቅዱስ የሚሰጠው ጸጋ የለም። በቃ ይከሰሳል። አልበቃ አልችልም፣ በቃ ራሱን ሲደበድብ ነው የምታዩት። በጣም አንዱ ልዩነታቸው ምንድነው? ኢቭን በመንፈስ ቅዱስ ላይ ያላቸው አመለካከት እንኳን በሕግ የሚመላለስ ሰውና በጸጋ የሚታመን ሰው ልዩነት አላቸው። ለመንፈስ ቅዱስ ያላቸው አመለካከት በተለይ በሕግ የሚመላለሰው በጣም ውስን የሆነ እውቀት ነው። ያኛው ደግሞ በጣም በመንፈስ ቅዱስ የሚታመን ነው። መንፈስ ቅዱስ በሕይወቱ ይሰራል። መንፈስ ቅዱስ ያነቃቀዋል። መንፈስ ቅዱስ ለጸሎት ጸጋ ይሰጠዋል። ባደረገው ነገር ለጌታ ክብር ይሰጣል። ይሄኛው በሕግ ያለ ሰው ባደረገው ነገር ራሱን ነው የሚክበው፣ ሌላውን ይኮንንበታል። አያችሁ፣ እሱ የሚጸልይ ከሆነ ዛሬ ተክቶ ከሆነ የማይጸልይ ሆነ አንተ ሰነፍ፣ እኔ እጸልያለሁ፣ እኔ ብርቱ፣ አንተ ክላስ ያበጃል። ነከሌ ጥሩ ክርስቲያን፣ ነከሌ ክላስ ያለ የሕግ ሜንታሊቲ ነው። መንፈሳዊ እድገትን በተመለከተ ተመልከቱ። በሕግ የሚመራ ሰው በዲሲፕሊን ነው የሚያምነው። ሁሉ ነገር በዲሲፕሊን ነው፣ ተጽፎ ነው፣ በዲሲፕሊን ነው። በጽሁፍ ጥሩ ነው፣ መጥፎም የሚሆንበት ቦታ አለ። በጸጋ የሚታመን ሰው ግን የራስን ጥረት፣ የራስን ትጋት፣ የራስን ልፋት፣ የራስን ይሄ ላብጠብ ማድረግ ትቶ ለውጥ በሂደት እንደሆነ አውቆ ራሱን ሰሬንደር ያደርጋል ለመንፈስ ቅዱስ። በቃ ለመለወጥ ከውስጡ የሆነ ብቃት ያለው ሰው ለማውጣት ሲታገል አትመለከቱ። ራሱን ለጌታ ይሰጣል፣ ያመልካል፣ ይጸልያል፣ በጽድቅ ይመላለሳል፣ ሲወድቅ ንስሐ ይገባል፣ ሲበረታ ለእግዚአብሔር ክብር ይሰጣል፣ እግዚአብሔርን ያገለግላል። ይሄኛው በቃ የሆነ የቀይ እስክሪብቶ የያዙ አስተማሪ አይታችኋል። ሁሉን ኤክስ ለመስጠት የሚሄዱ አስተማሪ ይሄ ምንድን ነው? ያም ኤክስ፣ ጸሎቱንም ኤክስ፣ አምልኮውንም ኤክስ፣ አገልጋዩንም ኤክስ፣ ፓስተሩንም ኤክስ፣ ሁሉ ኤክስ ነው። እነሱ ብቻ ነው ብቃት ያላቸው፣ እነሱ ብቻ አንደኛ ናቸው። በሕግ ነው እንጂ ይላሉ። ሕግን ነው መፈጸም ያለብን እንጂ አፋቸው ቦልተው ነው የሚናገሩት። ወገኖች በሕግ የሚመራ ሰው ለቃሉ ያለው አመለካከት በመንፈስ ከሚመራው በጣም የተለየ ነው። በሕግ የሚመራ ሰው ዝብርቅርቅ ያለ መረዳት ነው ያለው። አንዳንዴ ስለ ኢየሱስ የተነገረውን ከጻድቃን ጋር ያያይዘዋል። ስለ መላእክት የተናገረውን ስለ ሌላ ይናገርበታል። ስለ ቤተ ክርስቲያን ድብልቅልቅ ያለ ስለ መለኮት ነው ያለው። ለቃሉ ያላቸው አመለካከት ትክክል አይደለም። በጸጋ ለሚመላለሰው መረዳቱ በወግ ያልተያዘ ስለሆነ በወጥ የሆነ መረዳት አለ። ኢየሱስን በሁሉ ውስጥ ማየት ይችላል። ኦሪት ዘፍጥረት ብትወስዱት ኢየሱስን ለይቶ ማየት ይችላል። በጸጋ ውስጥ ነው ያለው። የጸጋ መንፈስ ነው ያለው። ወገኖች ሆይ በአእምሮ ያላቸውን ፎከስ ብትመለከቱ ሁለቱንም የተለያየ ናቸው። ይሄ ሕግ ላስከብር ነው፣ አድርግ አታድርግ ነው ያለው። ይሄኛው ደግሞ ከክርስቶስ ጋር ይተባበራል፣ ከአብ ጋር ህብረት አለው፣ በማደግ መንገድ ላይ ነው ያለው። ሰዎችን ይወዳል፣ በፍቅር ይመላለሳል። ሽንፈትን በተመለከተ በጸጋ ውስጥ ያለ ሰውና በሕግ ውስጥ ያለ ሰው ልዩነት አላቸው። ሁለቱም ቢሸነፉ በሕግ ውስጥ ያለው ሰው ለምሳሌ የሆነ ድል ቢያገኝ ወዲያው ይፈነጥዛል። ከዛ ደግሞ ፈጥኖ ዲፕሬስ ይሆናል። ምክንያት ያደርጋል። እነከሌ ናቸው ያስተላልፋል። በእኔ ጥፋት አይደለም፣ በከሌ ነው። በሕግ ውስጥ ነው ያለው። እስቲ በየጊዜው መሐላ ነው፣ በየኮንፈረንሱ መሐላ ነው። ካሁን በኋላ ጌታ ሆይ ካሁን በኋላ በቃ ፎክረን ምለን ተገዝተን አይደል የምንወጣው። ካሁን በኋላ እንዲህ አላረግም፣ ካሁን በኋላ ያው እኮ ነው። ሰኞ ይመጣል እኮ እሑድ ዕለት ፎክሮ ሰኞ ዕለት ተንከባሎ ድብልቅልቆ ወጥቷል። ለውጥ ኢንስታንት አይደለም።
ለውጥ በሂደት ውስጥ ነው ያለው። በመንፈስ ቅዱስ እርዳታ ተጣጥረህ ራስን ለመለወጥ ስትሞክር ክርስትና በቃ ጥረት ብቻ እስራት ይመስላል። ክርስትናን ኢንጆይ የምታደርገው በክርስቶስ ጸጋ ውስጥ ስትኖር ነው። ጸሎትን ኢንጆይ የምታደርገው ሕግና ስርዓት አድርገህ ኮንዴም እየተደረግ ፓስተሩ ሲሰብክ በቃ እናንተ ማትጸልዩ ለምን ማትጸልዩ ስላለ ብቻ። አንዳንድ ሰው ቤተ ክርስቲያንም ለጸሎት የሚሄደው ፓስተር ቅር እንዳይለው ወይንም ደግሞ መንፈሳዊ ነው እንዲባል እንጂ ከውስጥ ከጌታ ጋር ህብረት ላደርግ ነው። ናፍቆ ወይኔ ጸሎት ሰዓት ደረሰ ወይ እንሂድ፣ ናፍቆ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ተብሎ እንደተጻፈ ወጥ የሆነ ባህሪ ያለው ይሄ የጸጋ ሰው፣ በጸጋ ውስጥ የሚያድግ ሰው፣ እግዚአብሔርን እንደተቀበለው የተረዳ ሰው ነው። ሕግን ስለፈጸመ ስላልፈጸመ እንዳልሆነ ተረድቶታል። ኢየሱስ በሰራው ስራ ተቀበለኝ። ዳትሴት የሰው ጭብጨባ አያስፈልገኝም። የሰው ሙገሳ አያስፈልገኝም። የሰው አያስፈልገኝም። ይህ ነው ከስሜ በፊት የሚጻፉልኝ ብዙ ማዕረጎች አያስፈልጉኝም። ምክንያቱም እግዚአብሔር ተቀብሎኛል። አንድ ወንድሜ እንደዚህ ያለኝ፣ ይሄ በቃ ከፊቴ ላይ ዶክተር የሚለው ሰው ስም ከገባ ጀምሮ በቃ በሁሉ ስፍራ ታዋቂ አድርጎኛል አለ። ስለዚህ ያስፈልጋል፣ ስሙ ውስጥ መግባት አለበት። I don't need it አያስፈልግኝ። እግዚአብሔር ተቀብሎኛል። እግዚአብሔር ሲቀበለኝ ተቀበሉት ብሎ ማዘዝ ይችላል እንጂ ሰው ስላልተቀበለኝ እግዚአብሔር አልተቀበለኝም ማለት አይደለም። በየቀኑ ትኩስ የሆነ እምነት እንዲኖረኝ የሚያደርገው ይሄ እግዚአብሔር ተቀብሎኛል፣ ክርስቶስ ኢየሱስ ሰርቶልኛል የሚለው እውነት ውስጤ ሲገባ ነው። ስለ ስኬት በሆነ መረዳት ላይ ደግሞ እንምጣ። አቤት እሱ በተለይ በእኛ መካከል ትልቅ ኮንፍሊክት አለው። ስኬትን በሆነ ግንዛቤያቸው ላይ በሕግ የሚኖር ሰው በጣም ትምክህት አለው። በቃ ተመርያለሁ፣ አግኝቻለሁ፣ ጸጋ ስጦታ ይኖረው ይታበያል፣ እንደዚህ ይኖረው ይታበያል፣ የሌሎችን ማንነት አይቀበልም፣ ክሪቲካል ነው። ይሄሳ በጸጋ የሚኖረው ትሁት ነው፣ አመስጋኝ፣ ለወደቁ ይራራል፣ በቃ ሳያቋርጡ ማደግ እንዳለ ይረዳል፣ ሰዎች ወድቀው እንደሚነሱ ያውቃል። ወገኖች ሆይ ተሳካልኝስ በምንለው ነገር ልዩነታችን ምንድን ነው? ብዙ ጊዜ ይሄን ራሳችን እንድናየው እግዚአብሔር ይርዳል። ምን ልላችሁ ፈልጌ ነው እንግዲህ ጻፍ ምን ይላል? እኛ ሁላችን ምን ሆነን ነው የሚለው? ከሙላቱ ጸጋን ተቀበልን። እግዚአብሔር ጸጋ ተመልከቱ፣ መጀመሪያ ላይ የጠቀስኩት ጸጋ ከደህንነት ጀምሮ እስከ ዘላለም የሚዘልቅ ነው። ክብር ለእግዚአብሔር ይሁን። ኤተርናል ነው። ሕግ ግን ተሽሯል ያልኳችሁ ለዚህ ነው። ጸጋና እውነት በኢየሱስ ክርስቶስ ሆነልን። ጸጋ በሙሴ አይደለም፣ ጸጋ በክርስቶስ ኢየሱስ ነው ይሆነልን። ጸጋ መንፈሳዊ ሙላት ነው። ወደ ሙላቱ እንደግ ሲል በጸጋ እንደግ ማለት ነው። በጸጋው መገለጥን መንፈስ ቅዱስ ዛሬ በሁላችን ውስጥ ያምጣልን። አይ ነው ትንሽ ለአንዳንዶቻችሁ ጠጠር ያለ ትምህርት ሊመስላችሁ ይችላል፣ ግን መሰረታዊ ትምህርት ነው። ጸጋ ፍርሃትን ያስወግዳል፣ ወደ እግዚአብሔር እንድንቀርብ ያደርጋል። ቅጣት ፈርተን ሳይሆን እቀሰፋለሁ ብለን ሳይሆን እግዚአብሔርን ስለምንወደው ፍርሃትን ከኛ አውጥቶ ፍጹም ፍቅር ፍርሃትን አውጥቶ ይጥላል ይላል። እግዚአብሔር በጸጋ ያትረፍርፋቸው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ምናልባት በከፍየዋለሁኝ እና የከፈልኩበት ቦታ ላይ ጥቂት ስላይዶች አሉኝ። ጥቂት ደቂቃዎች ከታገሳችሁኝ ጨርሼ ፓርቱን ኔክስት በሚቀጥለው ክላስ ላይ ያሳያችኋለሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደዚህ ይላል፣ ጸጋው በእምነት አድኗቸዋል። ጸጋው በእምነት አድኗቸዋል። ክብር ለእግዚአብሔር ይሁን። ይህን በጣም ስሎጋን ወደዋለሁ። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋው በእምነት አድኗቸዋል። ስላመናችሁ ጸጋው አዳናችሁ። ስላመናችሁ ጸጋው አዳናችሁ። ክብር ለእግዚአብሔር ይሁን። አሜን አሜን። ዛሬ በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን ስላመናችሁት ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ እንጂ ከማን አይደለም፣ ከእናንተ ልፋት፣ ከእናንተ ጥረት፣ ከእናንተ ትግል አይደለም። እረፉ በኢየሱስ ስም። እረፍት የሌላችሁ ክርስቲያኖች እረፉ። ትግል የሆነባቸው ክርስቲያኖች እረፉ። መስቀሉን እዩት፣ ኢየሱስን እዩት፣ በቀራንዮ ላይ የተሰራውን ስራችሁን እዩት። አብ የተቀበላችሁ ስለ መስቀሉ በክርስቶስ ኢየሱስ ስለተሰራው ስራ እንጂ ስለ ጠባያችሁ፣ ስለ አስተዳደጋችሁ፣ ስለ ጥሩ ቤተሰብ ስላላችሁ ስለምናችሁም አይደለም።
እግዚአብሔር ተቀብሏል። እረፍ እረፍ እረፍ። ክርስትናን ኢንጆይ የምታደርገው በጌታ ደስ የሚል ይሄን ስታውቅ ነው። በጸጋው ነው የዳንከው። የምታድገውን በጸጋው ነው። ክብር ለእግዚአብሔር ይሁን እና ጸጋው በእምነት አድኗቸዋል። አይሲ እና ምን አደረገን? ጸጋው ከኃጢአት ፍርድ አዳነን። እና ጸጋው ሌላ ምን አደረገን? ከኃጢአት ኃይል አዳነን። አሜን አሜን አሜን። ከኃጢአት ኃይል አደረገን። ኃጢአት ኃይል አለው። የማሰር ኃይል አለው። የመግደል ኃይል አለው። ከኃጢአት ፕሬሰንስ ደግሞ ያድነናል። ኃጢአት ወደ ሌለበት ክብር ውስጥ ያስገባናል። ወደ ፐርፌክሽን ያመጣናል። ክብር ለእግዚአብሔር ይሁን። ስለዚህ ከኃጢአት ኃይል ያድነናል የእግዚአብሔር ጸጋ። ከኃጢአት ፍርድ አድኖናል። ከኃጢአት ኃይል አሁን ፕሬዘንት ቴንስ ነው። አሁን እያዳነን ነው። ኃጢአት እንደፈለገ እጃችንን ጠምዝዞ ፈቃዱን አያረግብንም። ኃጢአትን እምቢ ማለት ጉልበት ሰጥቶናል ጸጋው። አንድ ቀን ደግሞ ከኃጢአት ፕሬሰንስ ያድነናል። ፍጹም የኃጢአት መገኘት የሌለብን እንሆና ያ ፍጹም የሆነ ሙላት ውስጥ ስንገባ ነው። እንግዲህ ጸጋው በመስቀሉ የተገኘ ነው። ክብር ለእግዚአብሔር ነው። ጸጋው በመስቀሉ የተገኘ ነው። በእግዚአብሔር ፊት መቆም አስቻለን። ጸጋው ወዲያውኑ እንዳመንን እግዚአብሔር አጸደቀን፣ ጻድቃን አደረገን። ሮሜ 3:4 እንደሚነግረን ያመኑ ይጸድቃሉ። በኢየሱስ ሞት ቆላስያስ 1:21 እንደሚነግረን በኢየሱስ ሞት ከአብ ጋር ታረቅን። ወገኖች ሆይ በእርሱ ደግሞ ወደ ቆምንበት ወደ እግዚአብሔር ጸጋ በእምነት መግባት አግኝተናል። በእግዚአብሔር ክብር ተስፋ እንመካለን። ይሄ ማለት ነው በኑሯችን ውስጥ እግዚአብሔር ጣልቃ እንዲገባ ያደርገዋል። ጸጋ ያነሳሰዋል። የሚረዳን እግዚአብሔር ከጸጋ የተነሳ በጸጋው ላመን ጣልቃ ይገባል። ኢንተርቪን ያደርጋል በሕይወታችን። ጸጋው ስለ ለፋን ስለ ጣርን አይደለም። ነገር ግን በእግዚአብሔር ጸጋ የሆንኩትን ነኝ ይላል ጳውሎስ። ለእኔ የተሰጠው ጸጋ ከንቱ አልነበረም ይልና ከሁላቸው ይልቅ ደከመው፣ ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም ይላል። ስለዚህ እያንዳንዳችን ስራችንን የሚሰራው መንፈሳዊ አገልግሎትን የምናገለግለው በጸጋው ነው። ጳውሎስ አንድ ጊዜ ለመነ እግዚአብሔርን ደጋግሞ። እግዚአብሔር እንደዚህ ያለው ጸጋ ይበቃሃል፣ ኃይሌ ደከምኩ በምትልበት ነገር ላይ ይፈጸማል፣ አቃተኝ በምትለው ነገር ላይ ኃይሌ ይፈጸማል። እንግዲህ ያለ ጳውሎስ በጣም ጥሩ፣ ጸጋ ይበቃል ኃይሌ በድካም ይፈጸማል ካለኝ እግዚአብሔር የክርስቶስ ኃይል ያድርብን ዘንድ በብዙ ደስታ በድካሜ ልመካ ወዳለሁ ይላል። ይሄ ለጳውሎስ ልመና የተሰጠው ጸጋው ብቃት ይሰጣል። ብራዘር እህቴ፣ እግዚአብሔር ጸጋ ይሰጥሻል። ደከምሽ፣ አቃተሽ፣ አልቻልሽውም፣ በቃ ማናለ በቃ ልወረውረው ነው ልጥለው ነው ያልሽው ነገር አለ፣ እግዚአብሔር ጸጋን ይሰጥሻል። ወገኖች ሆይ አስቸገራችሁ ሰው፣ አስቸገራችሁ ሁኔታ፣ ኑሮ ጸጋው ይበቃቸዋል። የእግዚአብሔር ጸጋ በዚህ ዘመን ያኖራል። የእግዚአብሔር ጸጋ ጉልበት ይሰጣል። በማናቸውም ሁኔታ ውስጥ ወገኖች ሆይ ይህን ስሙኝ፣ በማናቸውም ሁኔታ ውስጥ ጸጋው ሁሉን በሁሉ መሆን ይችላል። ከደካሞች ጋር አበርቺ ይሆናል። ሃሌሉያ! ለምንም ጠሩት የእግዚአብሔር ጌታ ሆይ ጸጋህን በሉት። ጸጋህን በዚህ ዘመን የምኖርበት ጸጋ፣ የምጸልይበት ጸጋ፣ የማመልክበት ጸጋ፣ ሰጪ ካልሆናችሁ ሰጪዎች እንዲሆን ጸጋ፣ አገልጋይ መሆን ከፈለጋችሁ ጸጋ ስጠኝ። ጸጋ ጸጋ ጸጋ። ብዙ የተራገበ ብዙ ነገሮች አሉ። ብዙ ነገር ያስተካክልልናል። ነገሮች ወይ ቅባት 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 በብሉይ ኪዳን የምትሰሙት ነገር ጸጋ በሚለው በአዲስ ኪዳን ላይ ትመለከቱታላችሁ። ቅባት ያስፈልገኛል ነው የምትሉት አይደለም? እስቲ ጸጋ ብላችሁ ቀይሩት። ጸጋ ሪሌሽንሺፓችሁ ላይ ጸጋ፣ ልጆች ለማሳደግ ጸጋ፣ ጥሩ ሚስት ለመሆን ጸጋ፣ ጥሩ ባል ለመሆን ጸጋ፣ ጥሩ ትጋት ያለው ሰራተኛ ለመሆን ጸጋ፣ የጀመራችሁትን ለመጨረስ ጸጋ። እግዚአብሔር ጸጋውን ሁሉ ያብዛላችሁ። በማናቸውም ሁኔታ ውስጥ የእግዚአብሔር ጸጋ ይብዛላችሁ። ያለ እግዚአብሔር ጸጋ ላይፍ ቻሌንጅ ነው። በዚህ የመጨረሻ ዘመን ያላችሁ ክርስቲያኖች እባካችሁ ስሙኝ፣ ያለ ጸጋው መቆማችሁ ነው። መስዋዕት እንኳን የሚያደርገን ነገር ቢከሰት ቢመጣ ጸጋው ነው። የኛ ቆራጥነት፣ ብርቱነት፣ ኃይለኝነት አይደለም ወገኖች። ኃጢአት አይገዛችሁም ይላል መጽሐፍ ቅዱስ። አንድ ጥቅስ ላካፍላችሁና ልጨርስ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ይለናል። አይደላችሁም። ስለዚህ የእግዚአብሔር ጸጋ ምን ያደርጋል ማለት ነው? አማኝን ከኃጢአት ኃይል ነፃ ያወጣዋል። አሜን አሜን አሜን። ጸጋው ከኃጢአት ነፃ ያወጣል። አሁን በኃጢአት እስራት ውስጥ ያላችሁ ሰዎች ወደ እግዚአብሔር ጸጋ ኑ።
ኢቭን ክርስቲያኖች ሆናችሁ በስውር ኃጢአት የታሰራችሁ ሰዎች ካላችሁ ኑ ወደ እግዚአብሔር ጸጋ። እግዚአብሔር በጸጋው አርነት ያወጣችኋል። ኑ ወደ ጌታ ክርስቶስ። ክብር ለእግዚአብሔር ይሁን። አርነት ያወጣችኋል ከኃጢአት ባርነት። በፍጹም ስፍራችሁ አይደለም። ሌላስ በጸጋው በየዕለቱ እንደ ወታደር ብርቱና ጠንካራ ያደርገናል። በቃ ይሄ ብርቱ ወታደር ብርቱ ክርስቲያንነት ያለው በጸጋ ነው። በጸጋ ነው፣ በሰው ቆራጥነት አይደለም። በጌታ ጸጋ ነው ወገኖች ሆይ። ከዛስ ጸጋ በጸጋ የጸና ልብ በትምህርት ነፋስ ምን አይልም አይወሰድም። ልባችሁ በጸጋ ቢጸና መልካም ነው ይላል ጳውሎስ ሲናገርና ይሄ ዝም ብሎ ከቦታ ቦታ ሲገመገም የምታዩት ክርስቲያን ምክንያቱ ምንድነው ካላችሁ ጸጋ ሲጎድለው እኮ ነው። የጸጋ ባዶነት ነው። ጸጋ ለአገልጋዮች ጸጋ፣ ለምእመናን ጸጋ። ድሮ አንድ መዝሙር ነበር፣ ጸጋህን አብዛ ለኛ ጌታ የሚል መዝሙር አለ። ጸሎት ላይ ሆኜ ልጅ ሆኜ ተዘምሮ አስታውሳለሁ። ጸጋህን አብዛ ለአገልጋዮች፣ ጸጋህን አብዛ ጌታ። የድሮ ነው አታውቁትም። እና ጸጋ ይብዛላችሁ ልላችሁ ነው ዛሬ። ኢየሱስ በመስቀል ላይ ሞተው ጸጋ ሊሰጣችሁ ነው። ተሸንፋችሁ እንዳትኖሩ አሸናፊ እንድትኖሩ ጸጋን ሰጣችሁ ጌታ። ጸጋ ይበቃሃል። የሚያስፈልግህ ጸጋ ነው። ለአንዳንዶቻችሁ ከብር በላይ ጸጋ፣ ከጥበብ በላይ ጸጋ ያስፈልጋቸዋል። ጸጋ ሙሉ ያርጋቸዋል። ጸጋ ብቃት ይሰጣቸዋል። ጸጋ ለዕለት ኑሯችን የሚያመጣው እነዚህ ነገሮች ይዋቸው። መጀመሪያው ነገር ለሁሉ ነገር ብቃት ይሰጣቸዋል። ጸጋ በዕለት ኑሯችን ምን ያመጣል? የመቄዶንያ ሰዎች ተመልከቱ፣ ለጋሶች ያረጋቸው። ጸጋ በአሕዛብ መካከል ወንጌል እንዲሰበክ ያደርጋል። የእግዚአብሔር ጸጋ፣ የእግዚአብሔር ጸጋ። አገልግሎታችን እንደምንድን ነው የሚለው? እንደተሰጠን ጸጋ፣ እንደተሰጠን ጸጋ። እግዚአብሔርን እናመሰግናለን። ጸጋ ይጉደልባችሁ። ጌታ ቢፈቅድ የገላትያን መንደርደሪያ ቁጥር ክፍል 2 በሚቀጥለው ክላስ እንማራለን። ይህ ጥሩ ሰዓት ማቆሚያ ቦታዬ ነው። ጌታን አመሰግናለሁ። በትዕግስት ቁጭ ብላችሁ የእግዚአብሔርን ቃል ስለተማራችሁ በኢትዮጵያ ላላችሁ እንኳን አደረሳችሁ። ለፋሲካውም ጌታችን ኢየሱስ ክርስቶስ ሕያው ነው። በመስቀል ላይ ኢየሱስ የሞተው ምን ሊሰጠን ነው? ጸጋውን ሊሰጠን ነው። ክብር ለእግዚአብሔር ይሁን። እኛ የጸጋ አማኞች ነን። እኛ በጸጋ የምንደገፍ ሰዎች ነን። ጸጋ እያልን ደግሞ የኃጢአት ላይሰንስ አድርገን ምንሄድ አይደለንም። ከዳንን በኋላ የጽድቅ ስራ እንሰራለን። ድሆችን እንደግፋለን። የተራበን እናበላለን። የደከመን እናነሳለን። አዛውንቶች እንጦራለን። ስለዚህ ወገኖች ሆይ ይሄ የጸጋ ስራ በሕይወታችን ይገለጣል። ሰው በኃይሉ አይበረታም። ዛሬ ልነግራችሁ የምፈልገው ይሄን ነው። በፍጹም የክርስቶስን መስቀል የሚያሳንስ የራሳችሁን ራቸስነስ የራሳችሁን ጽድቅ ከፍ የሚያደርግ ልፋት ውስጥ አትግቡ። ብትበድሉ ወደ ጌታ ነው። አትበድሉ፣ ኃጢአትን አትስሩ። ኃጢአት ብትሰሩ ግን ምንድን ነው የሚለው? ወደ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ወገኖች ሆይ። ስለዚህ በጸጋ የማይመላለስ ሰው ኃጢአት ቢሰራ እንኳን አይነሳም። ለምን? በሕግ ስለሚመላለስ ራሱን ሲደበድብ በጣም የተዋረደ ስለሚመስለው በቃ ጀግንነቱና ኢጎ ይነካል። ይሄ የልቡ ፕራይድ እሱ ስለሚነካ በእግዚአብሔር ፊት ጸጋ እንደ ለማኝ ዝቅ እንድልን ያደርገናል። ኃጢአተኛ እኔን ጎስቋላውን ማረኝ፣ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበረ ያ ቀራጭ ሰው። የጸጋ ሰው ስትሆኑ በንስሐ በጌታ ፊት ትመላለሳላችሁ። የጸጋ ሰው ስትሆኑ የሌላውን ሰው ኃጢአት መጠቆም ብቻ አይደለም፣ እየዞሩ የሌላውን ሰው ኃጢአት ማማት፣ ማውራት፣ በቃ ዲሞራላይዝ ማድረግ፣ መክሰስ፣ አንዱን መኮንን እሱ አይደለም። በዛ ስፒሪት አትኖሩ። ጸጋ ተሰጥቷቸዋል። በጸጋ ተመላለሱ። ሰዎችን ይቅር በሉ። ቂመኞች አትሆኑ። ምህረት ሰጪዎች አሁኑ። ዓለም ሁሉ በመርዝ ልክ በእባብ መርዝ እንደተነደፈ ሰው ሆኗል። አመፀኛ ሆኗል። ትውልድ አመፀኛ ሆኗል። ትውልድ ተሳዳቢ ሆኗል። ትውልድ ተራጋሚ ሆኗል። ትውልድ ውሸተኛ ሆኗል። ትውልድ በአመፅ እየተመላለሰ ነው ያለው። እኔና እናንተ ከዛ አምልጠን የወጣን ሰዎች ስለሆንን ብርሃን ሆነን እንድንኖር እግዚአብሔር ሁላችንንም ይርዳል። የእግዚአብሔር ጸጋ ይብዛላችሁ። ልድገመው፣ እግዚአብሔር ጸጋ ይብዛላችሁ። የጌታችን ምን ይላል? የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሁን። እነዚህ ሶስቱ ነገሮችን እየባረከ ነው ጳውሎስ የሚጨርሰው። የእግዚአብሔር አብ ፍቅር ከእናንተ ጋር ይሁን። የጌታ ኢየሱስ ክርስቶስ ጸጋ በዛ ዘመን፣ በዚህ ዘመን፣ በመጨረሻው ዘመን ከእናንተ ጋር ይሁን። የመንፈስ ቅዱስ ኅብረት the fellowship of the spirit የመንፈስ ቅዱስ ኅብረት ቅርብነት
ጳራቅሊጦስ ከእናንተ ጋር ይሁን፣ ያበርታችሁ፣ ያጽናናችሁ ማለት ነው። ስለዚህ መንፈስ ቅዱስ በጸጋ ወንጌል ውስጥ ነው የሚሰራው። መንፈስ ቅዱስ የሚገለጠው በጸጋ ውስጥ ስንመላለስ ነው። እስቲ ራሳችንን እናዋርድ በእግዚአብሔር ፊት። ግድ የለም ብዙ ኃያላኖች፣ ብርቶች፣ ጀግኖች ሰዎች ልትኖሩ ትችላላችሁ። humble thyself before the Lord። ራሳችሁን በኃይለኛው በእግዚአብሔር ፊት ምን አድርጎ ዝቅ አድርጎ። ጸጋው ነው ያዳነን። ይህን ስል የኃጢአት ላሰንሳ እንዳልሆነ ነገር ያለው at the same time ግን የመኖሪያ ኃይል ነው። ጸጋ ኃይል ነው። ልክ የመንፈስ ቅዱስ ኃይል በእኛ ውስጥ ገብቶ እንደሚያበረታን ጸጋ እንደ ኃይል ነው፣ ያበረታናል። ራይቸስነስን ሪማይንድ ያደርገናል። የክርስቶስን ራይቸስነስ የዳንበት የተከፈለልን ሥራ። ሃሌሉያ! ያ ቅዱስ በመስቀል ላይ የሞተው የእግዚአብሔር በግ የዚህ ሁሉ ነፃ ስጦታ ባለቤት እሱ ነው። ስለዚህ ምስጋና ለሱ ነው፣ አምልኮ ለሱ ነው፣ ውዳሴ ለሱ ነው፣ ክብር ለሱ ነው፣ ስግደት ለሱ ነው። ለማንም አናጋራም። ለማንም የሰራልን እሱ ብቻ ነው። ክብር ለእግዚአብሔር ይሁን። እንደኛ ጸጋውን ተቀብለው የዳኑ ጻድቃኖች እንዳሉ እናምናለን። እግዚአብሔር ይባርካቸው ባሉበት በእግዚአብሔር መንግሥት። ነገር ግን ለመዳናችን መንገድ ኢየሱስ ብቻ ነው። ጂሰስ አለውን። አሜን አሜን። ክብር ለእግዚአብሔር ይሁን። ጌታ እናመሰግናለን። በጸሎት እንጨርሳለን። ጌታ የዛሬውን ይህንን የመስቀል ቀን ወይም ለአንዳንዶቻችሁ ምሽት ነው በኢትዮጵያ አሁን እና በዚህ ምሽት የክርስቶስን ስቅለት ስታስቡ ይህንን የጸጋውን ሥራ እንድታስቡ በመስቀሉ ያገኘነው በረከት ይህንን እንድታስቡ አበረታታችኋለሁ። ስሙ በእናንተ ላይ ይሁን፣ ክብሩ በእናንተ ላይ ይሁን፣ ጥበቃው በእናንተ ላይ ይሁን። ኢየሱስ ክርስቶስ እንደተሰቀለ ሆኖ ልክ ለገላትያ ሰዎች ጳውሎስ እንደተናገረው ይትመለከቱት ነበር። በቃ ሲጸልዩ የሚያዩት ኢየሱስን ነው። ሲዘምሩ ኢየሱስ ነው ሴንተሩ። ሲያመልኩ ኢየሱስ ነው ሴንተሩ። ሲነጋገሩ ኢየሱስ ነው ሴንተሩ። በቃ የሁሉ ነገር ሴንተር ኢየሱስ ነበር። እነ ኢየሱስ እንደተሰቀለ ሆኖ በፊታችሁ ትመለከቱት ነበር። አሁን ማን አዚም ያረገባችሁ? በእንግሊዘኛው ላይ ቢዊች ማን ያረገባችሁ? ድግምት ማን ያረገባችሁ? ጥንቆላ ያረገባችሁ ምንድን ነው? እንደዚህ አዚም ያረገባችሁ ምንድን ነው? አለ በጌታ በኢየሱስ ክርስቶስ ትውልዴን ኢየሱስ ክርስቶስን እንዳይ፣ የመስቀሉን ኃይል እንዳይ፣ የደሙ ኃይል እንዳይሰበክ፣ የጽድቅ ወንጌል እንዳይሰበክ፣ አይኖቹን መልሶ ሌላ ቅራቅንቦ ላይ እንዲሆን ያደረገ ይሄ የመተት ኃይል የተሰበረ ይሁን። በኢየሱስም የጥልቅ መተት የተሰበረ ይሁን። ምናልባት ጌታ ክርስቶስን ያልተቀበላችሁ ሰዎች፣ ንስሐ ያልገባችሁ፣ ከጌታ ጋር ያልታረቃችሁ ሰዎች ብትኖሩ ዛሬ በጌታ ስም እለምናችኋለሁ፣ ሕይወታችሁን ለጌታ ስጡ። የሚያድን ሌላ ማንም የለም። የሚያድን መንገድ፣ እውነት፣ ሕይወት የሆነው ኢየሱስ ነው። ንስሐ ያልገባችሁ ሰዎች ሕይወታችሁን ለክርስቶስ ኢየሱስ ስጡ። ከጌታ ጋር ታረቁ። ከጌታ ጋር ታረቁ። የሞተላችሁ ኢየሱስ በመስቀል ላይ ለእናንተ ነው። ጸጋውን ተቀበሉ። ጌታን እቀበላለሁ የምትሉ ሰዎች ካላችሁ በዚህ ላይ 7 ቁጥር አሳዩኝ። 7 የእግዚአብሔር ቁጥር ነው። የረፍት ቀን ነው። የሰንበት ቀን ነው። ሰንበታችን ኢየሱስ ነው ብያችኋለሁ። ስለዚህ 7 ቁጥር ጻፉልኝ። ጌታን መቀበል የምትፈልጉ የደህንነት ማቴሪያል እንልክላችኋለን። ትንሽ ጽሑፍ አለችን፣ እሷን በኢሜይል እንልክላችኋለን። ጌታ ኢየሱስ ክርስቶስን መቀበል የምትፈልጉ ሰዎች ካላችሁ እቺ ለእናንተ የለየናት ጊዜ ናት። አበረታታችኋለሁ። ኢየሱስ በመስቀል ላይ ዕዳችሁን ከፍሎላችኋል። ኢየሱስ ክርስቶስ በመስቀል ላይ ዋጋን ከፍሎላችኋል። ኢየሱስ ያድናችኋል። ኑ ወደ ጌታ፣ ከጌታ ጋር ታረቁ። ጌታ ይወዳችኋል። ወደ ጸጋው ኑ። መዳን በጸጋው ነው፣ በሕግ ሥራ አይቻልም። በኢየሱስ ብቻ ነው። ሃሌሉያ። ጥቂት ደቂቃዎች ታገሱ። ሌሎችም ሰዎች እስክጸልይላችሁ ድረስ ትንሽ ጠብቁኝ። ለእነሱም አስቀድሜ ጸልያለሁ። ደህንነትን ለሚቀበሉ ካለው ጌታን የምትቀበሉ ሰዎች ካላችሁ ብቻችሁን ናችሁ ያላችሁት፣ ማንም አያችሁም። አትፍሩ። ለጌታ ራሳችሁን ስጡ። ባላችሁበት ቦታ ሆናችሁ 7 ቁጥር ጻፉ። ንስሐ ግቡ። የእግዚአብሔር መንግሥት ውረሱ። ስማችሁ በሕይወት መዝገብ ይጻፍላችሁ። ከሲኦል ዳኑ፣ ከዘላለም እሳት ዳኑ። ሃይማኖት መለወጥ አይደለም ኢየሱስን መቀበል ማለት። ሃይማኖት መለወጥ ድርጅት ከድርጅት ወደ ድርጅት መገላበጥ ማለት አይደለም። ፐርሰን ራሱ ክርስቶስ ኢየሱስ ጋር መተዋወቅ ማለት ነው።
7 ቁጥር 1 አይቻለሁ። እስክንድር እግዚአብሔር ይባርክ። እስክንድር ሙሉጌታ እንኳን ወደ እግዚአብሔር መንግሥት መጣ። ስለ ውሳኔ እግዚአብሔር ይባርክ፣ እግዚአብሔር ይባርክ። ሌላ ሰው ካለ ጌታን መቀበል የምትፈልጉ ጌታን እቀበላለሁ፣ ንስሐ እገባለሁ፣ ከጌታ ጋር መስማማት እፈልጋለሁ፣ መዳን እፈልጋለሁ። ጌታ ይባረክ። ዳኜ ታገሰ ጌታ ይባርክህ። ዳኜ ታገሰ። እሺ ሌላ ቡዴ ዋቆ 7 ቁጥር ጽፎልናል። እግዚአብሔር ይባርክልኝ፣ እግዚአብሔር ይባርክልኝ። ሃሌሉያ። ወደ እግዚአብሔር መንግሥት ነው። ኢየሱስ ያድናል። የመስቀሉ ቃል ለእናንተ ነው። በመስቀል ላይ የተሰዋው ኢየሱስ ክርስቶስ ስለ ኃጢአታችሁ ነው። በጸጋው ዳኑ፣ በነፃ ዳኑ፣ ምንም ሳሰሩ ዳኑ። ኢየሱስ ሰራላችሁ እያልኩ ነው። ታረቁ። ጌታ ይባረክ። ቤቲ ሸዋ እግዚአብሔር ይባርክሽ። ቤቲ ሸዋ አሜን። ጌታ ይመስገን። እንኳን ወደ እግዚአብሔር መንግሥት መጣችሁ። እንኳን ልባችሁን ለክርስቶስ ከፈታችሁ። እንኳን ከጌታ ጋር ልትስማሙ አሜን አላችሁ። እስካሁን 4 ሰዎች ያለሁኝ ጌታን የተቀበሉ፣ ሌሎቻችሁንም አበረታታለሁኝ። ይሄ የስቅለት ቀን ጌታን የመቀበል ቀን፣ ይሄ የስቅለት ቀን ከአብ ጋር የመታረቂያ ቀን ይሆንላችሁ። ሃሌሉያ ሃሌሉያ። ኢሜይላችሁንም ትጽፉልን አላችሁ። ትንሽ ቡክሌት ጽሑፍ እልክላችኋለሁ። 1 2 3 የሆኑ ቡክሌት እልክላችኋለሁኝ ጨምሬ እና ኑ ወደ ጌታ። ኢየሱስ ያድናችኋል። ከኃጢአት ዳኑ፣ ከዘላለም ሞት ዳኑ። የሚያድን ኢየሱስ ነው። መንገድ፣ እውነት፣ ሕይወት ኢየሱስ ነው። የኃጢአት ስርየት የምታገኙት በኢየሱስ ብቻ ነው። ከኩነኔ የምትድኑት በኢየሱስ ደም ብቻ ነው። ቀራንዮ ላይ የፈሰሰው ደም ያድናችኋል። ሃሌሉያ ሃሌሉያ። እንግዲህ 4 ሰዎችን ተመልክቻለሁኝ። እግዚአብሔርን አመሰግናለሁ ስለ እናንተ። እግዚአብሔር ይባርካችሁ። ይህን ጸሎት፣ አጭር ጸሎት ባላችሁበት ቦታ ፈቃዳችሁ ከሆነ አንገታችሁን ዝቅ አድርጋችሁ ጌታ ሆይ በሉት። ከኔ በኋላ ጸልዩ። ይህን ጸሎት ከኔ በኋላ ይህንን ጸልዩ። ጌታ ሆይ በሉ። አመሰግናለሁ በቀራንዮ መስቀል ላይ ስለ እኔ በደልና ኃጢአት ስለ ተሰቀልክልኝ፣ ስለ ሞትክልኝ፣ ስለ አዳንከኝ አመሰግናለሁ። በኢየሱስ አምናለሁ። ኢየሱስ ጌታዬ ነው። ከዚህ ቀን ጀምሮ ሕይወቴን ላንተ እሰጣለሁ። የሕይወቴ ጌታ ሁን። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ይህን ጸሎት፣ አጭር ጸሎት የጸለያችሁ ሰዎች በኢሜይል ኮንታክት አድርጉን። ቡክሌት የደህንነት ጌታ መቀበል ማለት ምን ማለት ነው የሚል እንደገና የደህንነት መማሪያ የምትሆን ቡክሌቶች፣ ጽሁፎች፣ ፒዲኤፍ ፋይል ለእናንተ ልክላችኋለን። ጌታ እግዚአብሔር ይባርካችሁ። ለሌሎቻችሁም እጸልያለሁ። ጌታ መንፈስ ቅዱስ አመሰግናለሁ ስለዚህ ቀን፣ በዚህ በስቅለት ቀን ስለሰማነው ስለ ጸጋና ስለ ሕግ ልዩነት ኢየሱስ ስለሰራው ስራ የመዳን መንገድ ምን እንደሆነ ጌታ ሆይ እንድንረዳ ስላረከን ስላስተማርከን እናመሰግናለን። አሁንም የቃል ፍቺ ያበራል፣ ሕፃናትን አስተዋይ ያደርጋልና ጻድቃን በየቤታቸው ቃልን ሲያጠኑ የበለጠ እንድታበራላቸው ጌታ እግዚአብሔር ሆይ ስማቸውን ጠርተን የተናገርነውን የኦርቶዶክስን፣ ካቶሊክን፣ አይሁድን እንደገና 7ኛ ቀን አድቬንቲስትን ጌታ ሆይ እንድትባረካቸው ጌታ እግዚአብሔር ሆይ በጠላትነት በፉክክር በንቀት መንፈስ ሳይሆን ጌታ ሆይ አንተን በመፍራት በእነሱ ላይም እግዚአብሔር አባት ሊገለጥ የሚገባው የእግዚአብሔር እውነት እንዲገለጥ እኛንም ጌታ እግዚአብሔር ሆይ ያልገባን እንዲገለጥልን ከእውቀት ፍጹማን አይደለንምና ጌታ ሆይ አውቃለሁ በሚል እብሪት እንዳንናገር እንዳንኮንን ወንድሞቻችንን እንድትረዳን እንጸልያለን። ሌሎችንም አብያተ ክርስቲያናትን የወደቁትን አንሳ፣ የሳቱትን መልስ፣ ሕግና ጸጋ የተቀላቀለበትን ጌታ እግዚአብሔር አጥራላቸው፣ ወደ እውነት ሁሉ ምራቸው። ጌታ ሆይ የመስቀል ሥራ ደምቆ እንዲታይ እኛነታችንን ሁሉ ጌታ እግዚአብሔር ሆይ በዘመናችን ሁሉ እንድትረዳን በእኛ ሕይወት ኢየሱስ ይድመቅ፣ በቤተ ክርስቲያናችን ኢየሱስ ይድመቅ፣ በዝማሪያችን ኢየሱስ ይድመቅ። ጸጋ ከፍ ከፍ ብሎ በሕይወታችን ይገለጥ። በዚህ ክፉ ዘመን ጸጋን ስጠን። ለቤታችን ጸጋን ስጠን፣ ለትዳራችን ጸጋን ስጠን፣ ለአገልግሎታችን ጸጋን ስጠን፣ ለትምህርታችን ጸጋን ስጠን፣ ለመላው ለሕይወታችን ለመውጣት ለመግባታችን ጸጋን ስጠን። ሰው በኃይሉ አይበረታምና ጸጋ ይበቃሃል ብለሃል። ጸጋህን አብዛለን። እናመሰግናለን።
ተመስገን። በነገር ሁሉ አንተ ልትልቅ እኛ ልናንስ ይገባል። በኢየሱስ ስም አሜን አሜን። ጌታ ኢየሱስ ይባርካችሁ። ሻሎም ሻሎም ሻሎም። ለሁላችሁም ጸጋው ይትረፍረፍላችሁ። አሜን። ተባረኩልኝ።